ሜላ የተጫወትሽ ነው አልክ። እኔ እኮ አይደለሁም ጥፋተኛ እና ይሄን ምን ያደረገው ነው? ቀስ በላ ባይ ቀስ አታመናቅራት። ምግቧም ተመናቅራለች። ይሄው ወራታ ራቱን እሱን ብላ ማለት እኔችን ላጠላጠላክ ማለት ይሄው ራት አቀረብኩ እኮ ይሄው ራት ቆንጆ ራት። ቅድም ምንድን ነበር ያልከኝ? ምን አልኩ? ቆይ ውሃውን ላምጣት ማሪ። ይሄው ውሃ በቃ እሷን ብላ። ምን ነው ሙዲ ያሽነው እንዴ? ማለት ምን ማለት ነው ማለት እንዴ? እኔ ለምን ብዬ ደግሞ ሙዲ ይዛለሁ? ምንድነው ይቅጣል? ይሄ ይቅጣል ነው ሳላድ ነው ይሄ። በቃ ሰላጣ ራት ነው። ቅድም ምንድነው ያልከው አንተ? ቆይ ምን አልኩ? ከዚህ በኋላ አራቴን ውሃ ሙቅ ውሃ አቅርቢልኝ። ከዚህ በኋላ ይሄ ወጣ ወጥሽ ምን ያበላሽኝ ነው የምወፍረው። ከዚህ በኋላ እኔ በቃ እንትን እላለሁ፣ ዳይት ጀምራለሁ። በቃ የምበላውን ነገር ተጠንቅቄ ነው አልክ። ይሄ ወጥ የሚባል እንጀራ እንዳታቀርቢልኝ አላልክም እንዴ ራስህ ቅድም? እና እኔ እንደዚህ ስልሽ ነው እንዴ እንደዚህ አይነት ጥቅል ጎመን አቅርበሽ አንቺ ስጋውን ክትፎውን ምኑን እንዳለ ሰብስበሽ የምታስቀምጪው እስከዛሬ ሰርተሽ መጣቂው አልበላም አልክ። እኔ ተያይዤ ሰላጣም ብበለው በዚህ ቅጥናቴ ላይ ምን ቤት ነኝ? እና የምትጠብቂው ቀን ነው እንዴ ይሄ ቀን? ቅድም ምንድን ነው ያልኩሽ? አሁን እንግባባ። እሺ አልኩ ነኝ መቀነስ ፈልጋለሁ አላልክም ወይ? እንጀራ እየሰጠሽኝ ወጥ እየሰጠሽኝ ነው አልፈልግም ከዚህ በኋላ አልኩ። አዎ ሰላጣ ነው የምበላው። ይኸውልሽ ትንሽ ነገር በቃ በሹካ ነካ ነካ አድርጌ የምትሆ ነገር ነው አላልከኝ? ታዲያ ከኔ አፍ እየጠበቅሽ ነበር እንዴ እንደዚህ ለማቅረብ? እኔ ያልከኝን ሰራው ያልከኝን ሰራው። ውስጥ እንዲበስል ነው ትኩሷን ታቀርብልኝ። ሙቅ ውሃ አልከኝ አይደለ? ለውም ጥፋተኛ እና ይሄን ምን ያደረገው ነው? ቀስ በላ ባይ ቀስ አታመናቅራት። ምግቧም ተመናቅራለች። እንኳን አንተም ተመናቅራ እኩል አይመጣም። ምንድነው? እሺ አሸዋ ነው አፈር ነው ቅመም ነው ስፓይሲ ነው እሱ። ኧረ በስመ አብ በቃ ማጣፈጫ ነው። እሷን በሹካ ነካ ነካ አድርገህ ላጥ ያልከኝን አደረኩ። እኔ ለካ ባሌን እንደዚህ እስከዛሬ እንጀራውን ስሰጠው እንቁላሉን ምኑን ስጋውን ስሰጠው እንደጎዳው እኮ አላወኩም ነበር። የመከረሽ ያው አባቴ አንተ እኮ ነው የመከርከኝ። ቅድም ምን አልከኝ? ታዲያ ምንድን እንደዚህ ያስፈጠነሽ? አስቴስ ሲነገረኝማ ባሌ ደስ ትንሽ አታስቢበትም እንዴ? አትሊስት ማሰብ እኮ እንዳል ነገር አለ። ቶሎ ነው በቃ አሁን እሱ አትናገሪ። ራት ቅል ጎመን ታቀርበሽ እሱን ብላን ይሄንን እቺን እኔ ፎ አድርጊ። ሐሳብን አትቀይር፣ አትሳሳት። በቃ የራሱ ጉዳይ። ውሳኔ ልክ ነው፣ አትሳሳት። አትሳሳት። ውሳኔ ልክ ነበረ። ውሳኔ ልክ ነው ማሪ፣ አትሳሳት። ውሳኔ ልክ ነው በቃ እሱ ብላ ልክ አይደለም። አንተ ትችላለህ አባ እሱን መብላት። በቃ የመክሳት ቻሌንጅን እንትን ማለት ትችላለህ አባ እንትን አትበል። አትሳሳት። ወይ እቺ ሙቀዋን ጠጣና በቃ ይብራ አለብላ። እሱ ደግሞ ምርጥ ነው። ይሄ ደግሞ የሚገርም ሀሳብ ነው። አንተ እኮ ነው ያልከኝ እንጀራና ወጥ ምንም አይጠቅምም። ይሄ እንትኑ ስጋው ምንም አይጠቅምም አባ፣ ጥቅም የለውም። እሷን ይዘህ አሁን በቀፋው አድርገህ ብላ። እንትን አትበል፣ አትሳሳት። ጨከን በል ማሪ፣ ጨከን። በውሳኔ እንትን መኩራት አለብህ። ጨከን በል አንተ። መላጣ ትለኛለች ብለህ ነው? ምን አመጣ መላጣ ማለት ነው? እና ምንድነው ሀሳብሽ? ቤትሻ እኔ አላልኩሽ። እንግዲህ ዛሬ ዮፊና ሞት ነበር ትንሽና ጠዋት ያ ክሊኒክ ነበር ቼክ ለማስደረግ እና እንላሉ ስላመመ ቅቤ ተቀባለው። ትናንት ደግሞ ጸጉር እንደተላጨ ታውቃላችሁ እና እቺን ቅቤ ይዤ ማሪ ቅቤ ተቀባለ ራስ ደርቋልና አለዋለ። በኋላ ግን በህይወት መኖር ቼክ አድርጉኝ እስኪ እንደምን ነው ማሪ ማር ተሻለ? ቅቤ ልቀባ። ሽታ የለውም። ቅቤ ነው አጫው የሌለው ቅቤ ልቀባ። ጭንቅላት ደርቋል። ትንሽ ዝም ብዬ ቁጭ ብቻ ነው ማረግልህ። ከመጀመሩ ነው እንከውት ማለት ዝም ብዬ እዚች ጋር ብቻ ትንሽ ነገር ያ ምን ሆነሻል አንቺ እንዴ? ልብስህን ግን ቀይር። ዞር በይ እስኪ ከዚህ ራቂ። ልብስህን ግን ቀይር እንዳይነካብክ። ምን ማለት ነው? ሲቀልጥ እንዳይፈስ። እሺ እንቅቤ እንዳይወረወረ ለመናገር የፈለግሽው ነገር ካለ ተናገሪ ግልጹ። ምን ማለት ነው? እና ቅቤ አንተሽ ነው ልቀቢኝ ነው ቅቤ? እኔ ምን እናገራለሁ? በቅቤ ደግሞ የምናገረው ነገር ይመጣል እንዴ? ቅቤ ስቀባይ ትሽን ታከለሽ ከዚህ በፊት። አሁን ግን ልቀባህ። ጸጉርን ስለተቆረጥከው ማለቴ ስለተላጨኸው ልቀባህ።
ሊደርቅ ይችላል። ምን ለመናገር ፈልገሽ? እኔ ቆዳ እንዳይደርቅ ለማለት የፈለግሽው ነገር ምንድነው ነው? ትንሽ ቅቤ ላድርግልህ ነው ያልኩት። ምን ያደርግልኛል ቅቤ? ወንድ እኮ ነኝ ቤትሻ። ወንድ አይቀባም እንዴ? ለምን ይቀባል ቅቤ? ለምን ጭንቅላት ከደረቀ ታዲያ ምን ላድርግ? ቅባት አለ ቅባት ልቀባትኝ ቅቤ ከምታመጪ። እሺ በቃ ምንድነው ማሪዮ ቅባት ከጭንቅላት ጋር ያለሽ ጉዳይ ምንድነው? ቅባት ላድርግልህ። ቅባት ልጆች የሚቀቡት አይደል እንዴ? ቅቤም ቢያልክ አሁን ደግሞ ቅባት ላድርግልህ ስልብ ይትላል። ምንም ነገር አልቀባም እንዴ? ምን ሆነሻል አንቺ? ጭንቅላት ደርቋል። ስማኝ ከኔ በላይ የሚነግር ሰው የለም። ምን ሆነ ነው የሚደርቀው? ትናንት የምትነግር ሚስት ናት። ጭንቅላት ደርቋል። ቅባት ቅቤ አልቀባም አልክ። እሺ ቅባት ስም አልቀባም በቃ አይሸት ቅባቱ ምን ሆነህ ነው አንተ? ሌላ የምትፈልጊ ነገር አለ? አሁን አንተ ፀጉርን ተቆረጥክና በቃ መቀመጫ አጣን እኮ። አንድ ነገር ባረግን ቁጥር ምን ልትሉኝ ፈልጋችሁ ነው የምትለው? እስከ ዛሬ ድረስ ቅባት ተቀባብለሽ ማታውቂኝ ሴትዮ አሁን ምንድነው ቅባት ተቀባብለሽ? ማሪ ቀብቻ አላውቅም። ምን መሽነቅ ቀብቻ አላውቅም። አታውቂም? ምን ሆነልሽ? እሺ የሚበላ ነገር ልስጥ። አትድረቅ እንዲሁ ባፍ አሞህም ከእንደገና እንትን ብለን እና አሞኝ አይደል እንደዚህ ቅቤ ልቀባ ምናምን በቃ የሚበላ ነገር ላምጣልህ። ቅቤ ቅባት እሺ ሀባ ብላ ቤሻ ሀባ በራስ ለማለት ነው ለሌላ እንዴ ፈተና አስገባው እኮ ሀባ ብላ ነው ያልኩት። ምን ማለት ነው ሀባ ብላ? እንዴ ጌታን እየተሳደብሽ ቆይ ከመጀመሩ ነው ምግብ ብላ ማለት ስድብ ይሆናል። ሀባ በራስ ለማለት ፈልገሽ ነው? ወይኔ አንተ ግን በኢየሱስም ተው እንደዚህ አትሁን። ተው ግን ይወፊታው ብላ ነው ያልኩት። በቃ ካሁን እየጮክ ስለሆነ በቃ ምንም ነገር አልበላም፣ ምንም ነገር አልቀባም። በቃ ይጅልኝ ቤትሽ እባክሽ ለራስህ በእናትህ ብላ። በእናትህ ኪችን ብቻ ጉረስ። እሺ አንዷን ብላ። አልበላም አልበላም ማርዬ ወዳይ ባስ አፋልሽ አይደል? አውጥተሽ ተናገሪ። ግድ የለሽም አትያዥ ዕቃ ምናምን እያመጣሽ። ስለዚህ ለመናገር አትቸኩይ፣ ተናገሪ። በቃ ይውጣልሽ። እኔ መላጣ አላልኩም። ይውጣልሽ። ምን አመጣ መላጣ? ምን አመጣው? ይውጣልሽ፣ ተናገሪ። ቀለልልሽ አስጨነቀኝ። ምን አልክ? ጌታው ያረተ ሰንቃኝ በተንፈስ እኮ አልቻልኩም። አንቺ ነሽ እንዴ አንድ ነገር ሳይቅ እኔ ልትናገሪ ነው ይላል። በግልጽ አትናገሪ። ምንድነው የምናገርህ? ወይኔ ጉዴ